አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ ነው በጣም ነው የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነውና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አዌ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አዌ ፈጥሯቸዋል ተብላችሁ ተምራችሁ ታውቃላችሁ? እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለ ሰንበት ትምህርት ቤት ውስጥ። ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር ቢቁነጠነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል። ምንድነው የምትከልሱት? መዝሙሩን አንዴ እንከልሰው 40 ጊዜ እኮ ዘምረዋል። ላለመማር ባለም ስራ አይታየ ያንቀሸቀሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው አለ። ጸሎት ልክ እየተጀመረ ጸሎቱ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው አመት የሚያምድ ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት። ስለዚህ እንደዛ ያረግን እንደሆን ትንሽ ጸሎት ጨምሩበት። የኛ ዕውቀት ምግባር ምናምን ተውት። ትንሽ ኧረ ተው እባክህ በሉት። ምን የመሳሰሉ ጸሎቶች እኮ ያሏት ቤተክርስቲያን ነች። ከዛ ታያላችሁ እኛን ያየ ሰው ከዛ በኋላ አገሩን ነው ማደበላለቅ ብትችሉ እኛ ቤተክርስቲያን ሁሉም የሚያምርባት ቤተክርስቲያን ነች። ታውቃላችሁ ትንሽ ሰርታ ብዙ ማዳን የምትችል። አሁን እውነት የትኛው አገልግሎታችን ነው ይህችን ቤተክርስቲያን እንደዚህ ያቆማት? የአባቶቻችን እንባ ጸሎት እኮ እና እንደዛ ቢሆን እውነት ለመነግራችሁ የሚያክላት የሌለ ውብ ቤተክርስቲያን ነች ያለች። በጣም የምትገርም ቤተክርስቲያን ዓላማ ይዞ እንደሚሄድ ሰራዊት የምታስፈራ ይቺ ማናት ያለው ስለ ኢትዮጵያ ቤተክርስቲያን ታስፈራለች እኮ ግርማ ተቃጥላ ታስፈራለች። ይቺን ቤተክርስቲያን ይዞ እንደው በእውነት በጣም ይገርማል። እኛ እጅ ላይ ጣላት እንጂ ብዙ ነገር ነው ሌሎች ቢያገኟት የሚሰሩባት። የታሪክ የቋንቋ የስዕል የዜማ ምን ማለት ሁሉ አይቅርብኝ ያለች ቤተክርስቲያን ነች። የሌላን ነገር የለም። ቢቸግራቸው አላያችሁ? መስቀል አደባባይ ከበሮ ይዘው ሲጃጃሉ አላያችኋቸው? ጸናጽል ይዘው እንዲህ ሲሉ በቃ ናፈቀቻቸው። ናፈቅሽን እኮ እያሉ ኧረ እኛም ውስጥ ሆነን ትናፍቀናለች። አዎ በቃ የሚከብድ ነው የቤተክርስቲያኗ ውበቷ፣ ስርዓቷ፣ መንፈሳዊነቷ የሚጠሏትን ሰዎች ራሱ ማሸነፍ የሚችል እንደኛ መሆን ያምራቸዋል። አፍረው ነው እና ቀስ በቀስ ደግሞ ሰተት ብለው እንደሚመለሱ እንጠብቃለን። እግዚአብሔር ይመልሳቸው። የሆነ ክብረ በዓል ሲኖራቸው እኛን ነው ሊሆኑ የሚሞክሩት። ተረጋጉ፣ ረጋ ያለ ነገር ነው የምወደው ይላሉ። ኦርቶዶክስ መሆን ነው የምወደው ላለማለት እኮ ነው። ገብቶናል። እኛ እንደኛ መሆን ነው የሚፈልጉት። እና እኔ በእውነት የተሰጣችሁን አገልግሎት ራሱ አክብረን ከሰራን ትንሽ እና ጸሎት ከጨመርንበት ብለን አንጣላ። የእርስ በርስ ጦርነት ላይ ገሌ እንዲህ ያለ እያልን ፀጉር ስንሰነጣጠቅ ለዚች አጭር ዕድሜ ማለት ነው በኋላ ተመልሰህ ስታስበው ይቆጫል። ሰንበት ትምህርት ቤት እያለን የተናቆርንባቸው ቀናት የተናቆርንባቸው ስብሰባዎች አቤት ተስማምተን ቢሆን ስንት እንሰራባቸው ነበር። ሰይጣን አዘገየኝ ይላል ቅዱስ ጳውሎስ። ሰይጣን ያዘገያል አውቁ። እንትና ግን ምን ለማለት ፈልጋ ነው ስብሰባ ላይ እንደዛ አለች ይላል በጆሮ። በቃ ምን ለማለት ፈልጋ ነው ስትል ወር ተፈጃል። ከዛ ምን እንደማለት እንደፈለገች ሲገባ ስራው ሳይሰራ ዘግይቷል። እንደዚህ ነው በቃ ገሌ ነው ክሬዲት ምናምን ገሌ ነው ያመጣው ሐሳብ የገሌን ሐሳብ ላለመቀበር የኔ ሐሳብ ምናምን ስንለየው ስንት ያገልግሎት ጊዜ ባከረ። ሰይጣን ጠራርጎ ነው የሚወስድ እንዳንድ ነው የሚያይ። አለቀ። ቢቻለው ክርስቲያኖች በሚለው ማተብ ባሰር ነው በተጠመቅ ነው ብቻ አንድ ላይ ነው ሊያጠፋን የሚፈልገው። እኛንን አንድ ላይ መስራት ያልቻለው ሰይጣን አንድ ላይ ነው ማጥፋት ነው የሚፈልገው።
እና ትንሽ ሰብሰብ ብለን ልባችንን ሰብስበን ከቅዱሳን ጋር የነበርክ አምላክ ለምንድን ነው ከኛ ጋር መሆንን ማናየው? ጌዲዮን እንዳለው እግዚአብሔር ከኛ ጋር ከሆነ ለምን ይሄ ደርስብናል እንዳለው ጠይቁት። ስንጠፋ አይገድህም ምን በሉት። ጌታ ወይ ስንጠፋ አይገድህ፣ ይሄ ሁሉ ትውልድ ሲጠፋ አይገድህም ወይ? ኃይል ስጠን እስቲ በሉ። ከዛ ታዩታላችሁ በጣም በትንሽ ስራ ብዙ በረከት ይመጣል። እና ሰንበት ትምህርት ቤታችንን አገልግሎታችንን እኔ የሆነ ጠበል ተጠመቁ እኔ አሁን የገባኝ በነገራችን 7 ቀን 14 ቀን ሰንበት ተማሩ ተሰብስቦ ጠበል ቢጠመቅ አቤት አገልግሎቱ እንደሚስተካከል ማለት የሚጮህ ይጮሃል፣ ዝም የሚለው ዝም ይላል። ከዛ በኋላ አገልግሎት ይሄ ጸሎት ሲጀምር ውጣ የሚል ካለ አድራሻ ጸበሉ ጋር ሂድ ጨርስ። እንደዛ ኪዳን አድርሱበት። በጠዋት ኑና ጠበል ተረጩበት። የማህበር ጸሎት አድርጉ። ቃለ እግዚአብሔር ተነጋገሩ፣ እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ እንዳለው እንደዛ የሆነ እንደሆነ ያጓጓል፣ ነፍስ ትደሰታለች። ትንሹን ስራ እግዚአብሔር እየባረከው ብዙ ይሰራል። አገልግሎታችን